ማህበራዊ ኢኮኖሚያዊ ፖለቲካዊና ሃይማኖታዊ ጉዳዮች ዳሰሳሉ ከእንግዳ ጋር ነኝ እንግዳይ በኢትዮጵያ ፖለቲካ ውስጥ በተለይ ከቅርብ ጊዜ ወዲህ ባለው የኢትዮጵያ የፖለቲካ እንቅስቃሴ ውስጥ ትልቅ አስተዋጽኦ ያደረገው ወጣቱ ተጽዕኖ ፈጣሪው አክቲቪስቱ ጃዋር መሐመድ ነው። እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ የራሳችሁን ማንነት ስታስከብሩ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል፣ ትግራይ ያለው የሃይማኖት ወንድማችሁ ይከበራል። እናንተ ኦሮሚያ ውስጥ ደካማ ሆናችሁ ልፍስፍን ሆናችሁ ተከፋፍላችሁ ተዳክማችሁ እናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት ከናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ሰው ጅቡቲ ያለው ሁሉም ይናቃል። ይሄንን ህዝብን ለመከፋፈል አይደለም የአካባቢው ፖለቲካ በብሔር የተከፋፈለ ነው። እንደ ብሔር ጠንካራ ሆናችሁ የራሳችሁን ጥቅም አስከብራችሁ የወንድሞቻችሁን ጥቅም ለማስከበር ስትንቀሳቀሱ ብቻ ነው። ከተዳከማችሁ ለሌላውም ጠንቅ ነው የምትሆኑት፣ ላያቢሊቲ ነው የምትሆኑት። እንደ ኦሮሞ ከተጠናከራችሁና የአካባቢውን ፖለቲካ ኢንፍሉዌንስ ማድረግ ከቻላችሁ ለሌላውም ኩራት ተገን እንደ ገዳው ዘመን እንደ ራባዶሪው ዘመን ድጋፍ ተገን ልትሆኑ ትችላላችሁ። እንኳን ደህና መጣ። እንኳን አጠበቃችሁኝ። በጣም ነው የማመሰግነው እንግዳይ ሆነ ስለመጣ። እኔም አመሰግናለሁ። የአንቺ ሾው አድናቂ ነኝ። በጣም አመሰግናለሁ። ጅዳ ነበርክ? አዎ ጅዳ እና መካ መዲና ነበር። ሀጂ ሆነ መጣ? አዎ። እስቲ ከረኝ ምን አይነት ጊዜ ነበር? በጣም ኢንትረስቲንግ ኤክስፒሪየንስ ነበረ። ሰው ከዓለም አካባቢ የሚመጣበት እና በተወሰነ ደረጃ ፈታኝ ለኔ ኢንትረስቲንግ ነበር። ኤክስፒሪየንሱ ጥሩ ነበር። በደንብ ነው ያየሁት። የሄድኩት እንግዲህ ያው ባለፉት አመታት ብዙ ስራ ሲሰራ ነበር። የሰራነው ስራ የተሳካው በህዝባችን ንቁ ተሳትፎ እንዲሁም ደግሞ በፈጣሪ እርዳታ ስለሆነ ህዝባችንን ማመስገን የረዳንን ፈጣሪ ማመስገን አለብኝ በማለት ነው ዛይድኩት። ለምስጋና ነው የሄድከው? yes ሃይማኖትና ፖለቲካ ቢጋቡ ችግራቸው ምንድነው? በዚህ የከሰረ የፖለቲካ ፓርቲ አለ ወይም የከሰረ አገር አለ? እንግዲህ በሶስት ግንኙነቶች አሉ። ሃይማኖት፣ መንግስት እና ማህበረሰብ። ስቴት ሶሳይቲ ሪሊጅን ምንለው ግንኙነት በጥንቃቄ ሊታይ ይገባል። መጋባት የለባቸው፣ መፋታትም ደግሞ አይችሉም። ምክንያቱም በአለማችን ላይ በተለይ አሁን ለምሳሌ እንደ ኢትዮጵያ ባለው ሀገር ውስጥ 99% የሚሆነው ህዝብ በዚህ ሃይማኖት ይሁን በዛኛው ሃይማኖት በፈጣሪ የሚያምን ነው። ስለዚህ የፖለቲካው አመለካከቱም ሆነ የኑሮ አኗኗሩ በሚከተለው ሃይማኖታዊ ትዕዛዝ ኢንፍሉዌንስ ስር ያለ ነው። ስለዚህ ሙሉ በሙሉ ሃይማኖትን ፖለቲካው እናጸዳለን ብሎ ኮሚኒስቶች እንደሚያስቡት ማድረግ አይቻልም። ሌላው ደግሞ አሪስቶክራቲክ በሆነ መልኩ የዓለማችን ኑሮ ማለትም የፖለቲካ ምህዳሩ የፖለቲካ ሐሳቢዎች የፖለቲካ ህግጋቶች መስተዳድራዊ ህጎችና አሰራሮች ከሃይማኖት መጻፍቶች በሚወጡት ትዕዛዞች ይተዳደር ማለትም አይቻልም። ምክንያቱም ዓለማዊ የሆነው ሁኔታ በማህበረሰብ መካከል በሚደረግ ድርድር ሶሻል ኮንትራክት ነው ሊገነባ የሚችለውና የሚያስፈልገው ትዊን ቶለሬሽን የሚባላል ሃይማኖትን ፖለቲካን ቶለሬት አድርጎ ችሎት በቦታው ሰጥቶት በጣም በፖለቲካው ሳይገባ ፖለቲካውም በሃይማኖት ስፔስ በቸርችም ይሁን በመስጊድ ውስጥም ሆነ በዛ አስተዳደር ውስጥ ጣልቃ ሳይገባ ግን እየተጋገዙና እየተራራዱ የሚሄዱበት አካሄድ መሆን ያለበት ሁለቱን አቻችሎ መሄድ በጣም ወሳኝ ነው። የቀላቀሉት ሃይማኖትን እናጠፋለን ብለው የመከሩትም አልተሳካላቸው። የዓለማችንን ሁኔታ ደግሞ በሃይማኖታዊ ህግጋት ሙሉ በሙሉ እንገዛለን። ለምሳሌ ብዙ ሀገሮች ውስጥ የህገ መንግስቶች ከቁርአን ወይ ደግሞ ከመጽሐፍ ቅዱስ እንዲወጡ የሚደረገው ሙከራ ወይ ደግሞ ሃይማኖት እና መንግስት በጣም የሚቀላቀሉበትም ለግጭት የሚፈቅድ ነው አይደለም። ብዙ ሃይማኖት ባለበት ሀገር ውስጥ አንድ ሃይማኖት ባለበት ሀገር ውስጥም ራሱ የህገ መንግስትም ሆነ ህግጋቶች ከቁርአንም ሆነ ከመጽሐፍ ቅዱስ ወይም ደግሞ ቡዲስትም ከሆኑት ውስጥ ብታመጪው ችግር እንጂ መፍትሄ የሚያመጣ አይደለም። የሀገር መሪ መሆን ትፈልጋለህ ወይ? በፖለቲካው በአመራር ደረጃ ነው። አይ ቲንክ የኔ ያለኝ የፖለቲካ ተሳትፎ ከእንግዲህ እየቀነሰ ነው የሚሄደው። የኔ ተሳትፎም ሆነ የኔ አላማ እዚህ ሀገር ውስጥ የአምባገነን ስርዓት አብቅቶለት
ህዝባችን በነጻና በዲሞክራሲያዊ ስርዓት ውስጥ የሚተዳደርበት ማምጣት ነው ስሞክር የነበረው። አሁን ባለው ሁኔታ የአምባገነን ስርዓት ፈርሷል። ወደ ዲሞክራሲ እየተሻገርን ነው። ይሄን ሽግግር መርዳት ፈልጋለሁ። ከዛ ባለፈ ግን በኦፊሻል ህዝብ ሚኒስቴር ሆኜ ለመስራት ፍላጎቱም የለኝም። የኔ ችሎታና ተሰጥኦ ማስተማር ነው። በተለይ ከታች የሚመጣው ወጣት ማሰልጠን ላይ ነው። ወደፊትም በዛ ላይ ነው መስራት ፈልገው እንጂ ወደዛ ፍላጎት የለኝም። ምናልባት ከዚህ ጋር ተከታታይ መጠይቅ እኛ ሀገር ላይ ከኛ ባህል አንፃር ሀገር መምራት ፈልጋለሁ ማለት ወንጀል ስለሚታይ ማህበረሰቡ በጣም ስለሚያሾፍ እንዴ እንትና እኮ ሀገር ልምራ ለከሌኮ ሀገር ልምራ ስለሚባል ሌላው ዓለም ላይ ብዙ ወጪ አውጥተው ቅስቀሳ አድርገው የሚፈልጉትን ነገር እኛ ስለምንሸማቀቅበት ነው ወይስ በጭራሽ ምንም ፍላጎት የለም? ግን አካይዶች እኮ አንድ ሀገር መሪ ነበሩ። እኔ አይናውጣ ነኝ፣ ሀፍረት የለኝም። የምፈልገው ምግብ የምፈልገው ነገር ያደኩበትን ባህል ውስጥ መግደርደር የሚባል ነገር የለም። ከፈለኩት በግልጽ ነው የምናገረው እና ከፈለኩት ደግሞ በቂ ድጋፍ አለኝ፣ በቂ ድርጅታዊ አቅምም አለኝ። ያንን በፈልገው አልፈልገውም ማልፈልገው ደግሞ የራሴ ምክንያቶች አሉኝ። አንደኛ አላማዬም ቢሆን ስርዓቱን አምባገነን ስርዓቱን መለወጥ ብቻ ነው። ከዛ ያለፈ ሽግሩን መርዳት ፈልጋለሁ። ከዛ ደግሞ የዲሞክራሲ ተቋማትን ማጠናከር፣ ሚዲያዎችን ማጠናከር፣ የጥናት ማዕከላትን ማጠናከር። ምክንያቱም ሀገር መምራት ጠቅላይ ሚኒስትር፣ ፕሬዝዳንት፣ ሚኒስትር መሆን ብቻ አይደለም። ለሀገር ኮንትሪቢዩት ለማድረግ በብዙ መልኩ ያ አስፈላጊ ነው። እኔ ወጣቶች ጠቅላይ ሚኒስትር እንዲሆኑ አምቢሽን እንዲኖራቸው ፈልጋለሁ። ሚኒስትር ለመሆን እንዲፈልጉ ፈልጋለሁ። እነዛ የሚሆኑት ልጆች ማሳደግ ነው ፈልገው። ግን ከራሴን ፍላጎት ደግሞ ቲዮሪ የራሴ ቲዮሪም አለኝ። በሬዚስታንስ ውስጥ በትግል ውስጥ የተሳተፈን አመራሮች በአስተዳደር ውስጥ ገቨርናንስ ውስጥ ብዙም ውጤታማ አንሆንም። በታሪክ ስታዩ አሁን አፍሪካ ውስጥ ለነጻነት የታገሉ አመራሮች ከነጻነት በኋላ ስልጣን ሲይዙ እንደ ትግሉ ያስተዳደሩ ሁኔታ ማይሳካላቸው ሁኔታ አለ። ምክንያቱም ትግል አመራር አይምሮው የሚሰራበት አካሄድና ያስተዳደር አመራር የሚሰራበት የተለያየ ነውና ብዙ ጊዜ የለፉበትንም ጥረት ሲያመክኑ ምናይበት ሁኔታ አለና አሁን ባለው ሁኔታ ወደዛ መግባት አልፈልግም። ያ ብቻ ሳይሆን አገሪቷ ጥሩ አመራር አላት። አሁን ወያርላኪ እድለኞች ነን። እነ ለማና አብይ ነገዱ በቂ አመራር መስጠት እንደሚችሉ አም ቬሪ ኮንፊደንት በእነሱ ላይ። ስለዚህ እነሱን መደገፍ እነሱን ማጠናከሩ ነው ለኔም ሆነ ለሁላችን የሚበጀውና እነሱ እንደዚህ አይነት ጠንካራ ልጆች ባሉበት ሁኔታ ውስጥ ወደዛ መሄዱ አስፈላጊም አይደለም። መገደድበት ሁኔታ ሊፈጠር ይችላል ነበር ጠንካራ ሰዎች ባይወጡ። አሁን ባለው ግን እኔ ደስተኛ ነኝ። ባንተ ላይ የሚነሳ ቅሬታ ጀዋር በተደጋጋሚ አቋሞቹን ይለዋውጣል ተብሏል። አሁንም ነው ሐሳቦቹን የሚቀያየረውና በጭራሽ ማመን አይቻልም። እሱን ለምርጫ እናይዋለን የሚሉ ሰዎች አሉ። እንዴት አይደል? የኔ አቋም ዲሞክራሲያዊ የሆነ ሀገር እኩልነት የሰፈነበትና ፍትህ ያለበት ሀገር እንዲመሰረት ነው የታገልኩት። ምንም የሚያሳፍር አይደለም። ለኦሮሞ ህዝብ ነው የታገልኩት ነኝ። የኦሮሞ ህዝብ ለረጅም ጊዜ ተጨቁኗል፣ ተበዝብዟል፣ ተመዝብሯል። እኔ ደግሞ ከዛ ማህበር ውስጥ እንደወጣና በተለይ ደግሞ ያደኩበት አካባቢ ላይ ከልጅነት ጀምሮ ይሄንን ጭቆናና እንዲሁም ትግሉን ሳይው ስለነበረ ለዚህ ህዝብ ታግያለሁ። ለዚህ ህዝብና ለሌላው ህዝብ የሚሆን ስርዓት መገንባት አስፈላጊ ነው ብዬ ነው ማምነው። ይሄ እንግዲህ መጽሐፍ መናገር ከጀመርኩ ገና ሃይ ስኩል እያለሁ ነው። ኮንሲስተንት ነው። ከወቅቱ ጋር ግን ናሬቲቭ እየለወጡ ታክቲካል ወሳኝ ነው። ድርቅ ብዬ ብሄድ ደግሞ ድርቅ አልክ ነው የሚባለው። ስለዚህ ከጊዜ ወደ ጊዜ አካይዶችን ለዘብ እያደረጉ ወይ ደግሞ ጠንካራ እያደረጉ መሄድ አስፈላጊ ነው። ያቋም ለውጥ አይደለም። አቋሜ ሁሌም እንደጸና ነው በአላማዬ ላይ። በታክቲክና ስትራቴጂ ግን ኦፍ ኮርስ እየተለዋወጠ ካልሄደማ ሄድ ላይ መጣ ነበር። እንደ ፖለቲከኛ እነዚህ ታክቲኮቹን መለዋወጥ አግባብ ነው ወደ ስኬት የሚያመጣል ብለህ ታስባለህ? ግዴታ ነው። በየጊዜው ባንለዋወጥ ኖሮ ኢህአዴግን ኮንፊውዝ አድርገን በቁሙ አንገለውም ነበር። በጣም ታክቲካል ኢኖቬሽን የታክቲክን መለዋወጥ አለመገመት ፕሬዲክተብል አለመሆን ወሳኝ ነው። እኔ ስትራቴጂስት ነኝ። እንደ ስትራቴጂስት ቀጥዬ የምሰራውን ነገር የኔ ባላንጣ አወቀ ማለት አስቀድሞ ይዘጋጅልኛል። ስለዚህ ዛሬ የምሰራውና ነገ የምሰራውን የዛሬ 6 ወር የዛሬ 6 ዓመት የምሰራው አላማ አለኝ፣ ፕላን አለኝ። ያን ፕላን ግን አንደኛ ዲስክሎዝ ማድረግ አያስፈልግም። ሁለተኛ ደግሞ ከጊዜ ወደ ጊዜ እየለዋወጡ መሄድ ወሳኝ ነው። አንደኛ የራስ ኮንስቲትዩንሲ ለውጥ አለ፣ የውስጥ ለውጥ አለ፣ የባላንጣ ለውጥ አለ አድቨርሰሪ የምንለው፣ እንዲሁም ደግሞ የሶስተኛ ወገን ለውጦች አሉ። ስለዚህ በፍጥነት ከሚለዋወጡ ሁኔታዎች ጋር እየተለዋወጥን መሄድ አለብን። ለምሳሌ
አሁን የደረስንበትን በ2020 ነው እንደርሳለን ብዬ ያሰብኩት የዛሬ 2 ዓመት አካባቢ ካልኩሌሽኑን ስንሰራው ሲቹዌሽን አሰስመንት የሚባለውን ስንሰራው የህዝቡን ምን ያህል እንደበሰለና ምን ያህል ዝግጁ እንደሆነ አሳንሰን ያየነው ስለዚህ ስንለኩሰው በጣም በፍጥነት ሄደ ካሰብነው በላይ በፍጥነት ስለሄደ ብዙ ነገሮችን ወይ መተው ወይ መደራረብና በፍጥነት መሄድ ግዴታ ነበረብን እና ግን አይ ትላንትና ባስቀመጥነው መስመርና ትላንትና ባስቀመጥነው ታክቲክና ፍጥነት ብቻ ነው መሄድ ያለብን ብንል ኖሮ ህዝቡ ጥሎን ይሄዳል እኛ የአመራር ኃላፊነታችን ወደ ኋላ እየሄደ ህዝቡ በራሱ ጊዜ ሄዶ የሚበተንበት ሁኔታ ሊፈጠር ይችላል ነበርና ታክቲካል ለውጥ በጣም ወሳኝ ነው በዚህ በታክቲክ ጉዳይ ላይ የተናገርከው ባንድ ወቅት ላይ ስለ መለስ ዜናዊ በዚህ በታክቲካቸው ላይ እሳቸው እንደምታደንቅ ሞቱ ሲባሉ አፈርልሰው እንደሚነሱ ስትራቴጂያቸውን እንደ ምታደንቀው ተናግራል እና አድናቂያቸው ነው ወይ እሳቸው ባላንጣን መናቅ ጥሩ አይደለም የባላንጣን ማለት አድቨርሰሪን ችሎታ ማወቅ ማጥናት በጣም አስፈላጊ ነው መለስ ዜናዊ በደንብ ነው ያጠናሁት ነው ምክንያቱም ላለፉት 40 አመታት ኢትዮጵያን ሼፕ ካደረጉ ግለሰቦች ውስጥ አንዱ ነው የሱ አላማና የሱ ፖሊሲ የተሳሳተ ነበር ግን የፖለቲካ ታክቲካል ችሎታው ቀላል አልነበረ ምናቸው ነው የተሳሳተው የሱ ስህተት እዚህ ሀገር ውስጥ በጭቆና ነበር የብሔር ጭቆና ነበር የብሔር ጭቆናን ለማስቀረት ነው የታገለው እሱም ሆነ እሱም ድርጅት ግን መልሶ የሌላ ብሔር ጭቆና ነው የፈጠረው ሰስቴኔብል ሊሆን የሚችል አልነበረም ለምሳሌ የኢኮኖሚ እድገት ያመጣ ፖሊሲ አምጥቷል መለስ ሆኖም ግን የብሔር ጭቆናን ለመታገል ጫካ እንደገባ ሰው መልሶ ደግሞ የሌላ ብሔር ጭቆና ኪሳራን ያመጣው ለሱም ለሀገር በጣም ትልቅ እድል ነበረው እኔ መለስ ከሰራው ያልሰራው ነው የሚያሳዝነኝ ትልቁ ቴንሽን የነበረው በ1991 በአማራና በኦሮሞ ልሂቃን መካከል ነበር ከታሪክ ጋር ተያይዞ የትግራይ ልሂቃን ስልጣን ይዛሉ ብሎ የገመተም አልነበረም ሲመጡም ብዙ ቁርሾ እነሱ ላይ የነበረው አልነበረም ስለዚህ መለስ ባለው ችሎታ እና ባለው እድል ተጠቅሞ የሁለቱን ብሔር ልሂቃን ማቀራረብ ይችላል ነበር ሁለቱም ያዳምጡት ነበር ሁለቱን አቀራርቦ ይዞ ከመሄድ ይልቅ በማከላቸው ሽብልቅ እየጨመረ ሁለቱን የማጋጨትን እንደ ስትራቴጂ ነው ተጠቅሞ ሄደው ታክቲካሊ ረዳው ስትራቴጂካሊ ግን ጎዳው ምክንያቱም መጨረሻ ላይ እነዚህን ታክቲካሊስት ታዩ እነዚህ አቀራረባቸው ኦፒኒዮንና ባዴን እንዲቀራረቡ ያደረገበት ሁኔታ እኛም ከአክቲቪስቶች ጋር እንቀራረብ እና ስርዓቱን እንድንለውጠው እድል ከፈተ ያ ብቻ ሳይሆን እሱ ነው የታገለለትና እሱ ያደራጀውን ህወሓትን ዛሬ ወደምናየው ቀውስ ውስጥ እንዲገባ ያደረገው ቪዥን ነበረው በተለይ በኢኮኖሚው ደረጃ ይሄን ነገር ትራንስፎርም የማድረግ የራሱን ቡድን ለመጥቀም ቢሆን የዚህ ነገር ኢኮኖሚ የማሳደግ ቪዥን ነበረው ደግሞ በደም ሰርቶበታል ያ ሁሉ እሱ የለፋለት ደግሞ እንዲገታ እና ችግር ውስጥ እንዲገባ ነው ያደረገውና ያ ነው የሱ ስትራቴጂክ አልነበረም አርቆ ብዙ የማለም ላይ ስህተት ነበረበት ግን ይሄ ቀን ተቀንና ጊዜ በየጊዜው የሚደረግ ታክቲክ ላይ በህወሓት አቅም እኮ 27 አመት ኢትዮጵያን መግዛት ያለ መለስ አይታሰብም ነበር በዚህ በኢህአዴግ አገዛዝ ጊዜ በ27 አመት ታሪክ ውስጥ የተበደለው ኦሮሞ ብቻ ነው ብለህ ታምናለህ አይደለም አይ ቲንክ የትግራይ ህዝብም ተበድሏል ፋክት እንደ በተለይ በዲሞክራሲው ስናይ እንደ ትግራይ ህዝብ የታጨቀና የታፈነ ያለ ህወሓት ፈቃድ ምንም መንቀሳቀስ የማይችል ክልል ያለ አይመስለኝም የኦሮሞ ህዝብ ተጨቁኗል በጣም ተገሏል የኦሮሞ ህዝብ በተለይ በአብዛኛው እስር ቤት የገባውና የተሰደደው ስለታገለ ነው ሁሉም ተጨቁኗል ግን ከዛ ውስጥ በግንባር ቀደምትነት ከስርዓቱ ጋር የተጋፈጠው የኦሮሞ ህዝብ ነው ይሄ ደግሞ የሆነው የፖለቲካል ካፒታሉም በኦሮሞ መካከል በመሆኑ አብዛኛው የመሬት ዘረፋም በኦሮሞ ስለሆነ ምክንያቱም መሬቱም በ100 ኪሎ ሜትር 200 ኪሎ ሜትር ሬዲየስ ከአዲስ አበባ ያለው የኦሮሞ መሬት ስለሆነ መንግስትንና ህዝብን በቀጥታ የሚያጋጭ አይነት ሂደት ነበር ትልቅ ህዝብም እንደመሆኑና ደግሞ ታሪካዊ የሆነ የትግል ጉዞም ስለነበረው ከመንግስት ጋር የመጋጨት ከአምባገነን ስርዓቱ ጋር የመጋጨት እድሉ ሰፊ ነው በተጋጨ ቁጥር ደግሞ መገደሉ በተጋጨ ቁጥር ደግሞ መሰደዱ እና ወደ እስር ቤቶች መግባቱ የመጣ ሁኔታ ነው ሁሉም ነው እዚህ ሀገር የተጨቆነው አምባገነን ስርዓት ይዞ
አንድ ህዝብ ብቻን ጨቁኖ ሌላውን መጥቀም አይቻልም ውሸት ነው ከዚህ በፊትም ቢሆን አሁንም ያሉት ህዋቶችን ብንወስዳቸው በአንድ ህዝብ ስም ሌላውን ህዝብ ይጨቁናሉ እንጂ የራሳቸውን ህዝብም ሳይጨቁኑ ሳይበዘብዙ ሳይዋሹ ሌላውን መጨቆን አይቻልም እና እዚህ ሀገር ውስጥ ሁሉም ሰው የተጨቆነው የኦሮሞ የከፋው ግን ሲሪየስ የሆነ ትግል ሲያካሂድ ስለነበረ ነው በሚሊኒየም አዳራሽ እንደመጣ ወደ ሀገር እንደተመለስክ በሚሊኒየም አዳራሽ በነበረው ዝግጅት ላይ ታዮችንም አብረ ነው የሰጣቸው ወል ሲምቦሊካሊ ማድረግ የፈለኩት አንደኛ የአንዱ ቻፕተር አንዱ የትግሉ ቻፕተር መዘጋቱን ማለትም የትግል ምንለው የሬዚስተንስ ፖለቲክሱ ያበቃለትና እንግዲህ ደግሞ ወደ ዲሞክራሲ ግንባታ ወደ ሀገር ግንባታ ወደ ልማት ምንሻገርበት ገቨርናንስ ፖለቲክስ ውስጥ መሸጋገራችንን ማሳየት ነው የፈለኩት የመጣውትም ለዛ ነው አንዱ ባጭር ጊዜ ውስጥ በጣም በተዋጣለ ስትራቴጂ አምባገነን ስርዓትን ማፍረስ እንደሚችል አረጋግጧል ይሄ ወጣት እንግዲህ አሁን ያለበት ግዴታ ወጣቱም ሆነ ከወጣቱ ጋር የምንሰራው ሰዎች ያለብን ግዴታ ዲሞክራሲያዊ ስርዓትን መገንባት እንደምንችል ማረጋገጥ መቻል አለብን ያን ለማድረግ ያን ለውጡን ትራንዚሽኑን ለማሳየት ነው ሁለተኛ ደግሞ ለማ በቄሮ በጣም ይከበራል ለዚህ ትግል ከፍተኛ አስተዋጽኦ ያደረገው የወጣቱን ድምጽና የወጣቱን ፍላጎት ከመንግስት ውስጥ ለመጀመሪያ ጊዜ ያንጸባረቀው ስለሆነ ኦልሞስት እንዳባታቸው ነው የሚያዩት ስለዚህ በዚህ አክቲቪስት ስለሆን በመንግስት ላይ የምናደርገው ጫና የምናደርገው ትግል የምናደርገው ትችት ይቀጥላል እንጂ የሚቀር አይደለም ኮምፒውተር ሰጥቻለሁ ግን ሞባይል አሁንም አለ እንግዲህ ጇር ተደምሯል የሚሉ ሰዎች አሉ እኔ ሞንጎ ቄሮች እኮ ካልኩሌተሩን እየሰራ ነው እኛ ነን መደመሩ ሳይጀመር በፊት መደመሩ እንዲጀመር ካልኩሌተሩን ሰርተን ለለውጡ አመራር ያቀበልነው እኛ ነን ስለዚህ እስቲ እንደው ግልጽ ለማድረግ ተደምራል አልተደምር ካልኩሌተሩን ሰርተናል በዚህ በአቋሞችን በመቀየር ደረጃ የቀየርክባቸውና አቋሞችን ላስቀም ለምሳሌ ቀደም እንደነገርከኝ ወደ መጀመሪያው ደቂቃ ላይ እነዚህ ለውጥ አራማጆች ገና ኦህዴድ ወደ ግንባር ወደፊት እየመጣ በነበረበት ጊዜ የቄሮ ሳት በኃይል በተቀጣጠለና በጋመበት ሰዓት ላይ የአስቸኳይ ጊዜ አዋጅ እንዲወጣ ኢህአዴግ ወስኖ ነበር በምክር ቤቱ ላይ ዶክተር አብይ አህመድ አልተገኙም አንተ ደግሞ በቀጥታ በሚዲያ ባለመገኘታቸው ወራዳ ናቸው ብላቸው ነበር ዛሬ አዲስ አበባ ውስጥ ይያለ አልሄደም ፓርላማ ለምን ያልሄደ ሄዶ የተቃውሞ ድምጽ ከአባላቶቹ ጋር ካደረገ ወያኔ ወንበሩን ሊከለክለው ከወያኔ ጋር ድምጹን ከሰጠ ደግሞ ህዝብ ሊነሳበት ስለዚህ እዛ አልነበርኩም ብሎ የወያኔንም ወንበር የኦሮሞን ህዝብ ድጋፍ ማግኘት ፈለገ አይቻልም እንደንዳሙ አይቻልም ኖ ዌይ እንዲህ አይነት ማጭበርበር በቪዲዮ ተቀርጦ እንደመውጣት አይደለም you cannot do that in today's Oromo politics ያባላቱን ፍላጎትና መብት ባለማክበሩ አብሯቸው ባለመሄዱ የድርጅቱን አዋርዶታል ድርጅቱን ገሎታል ህዝባችንም አዋርዶናል እንዲህ አይነት ወራዳን ለጠቅላይ ሚኒስትርነት አናጭም እና አሁን ደግሞ እንግዲህ እሱን ሐሳብ ቀይረ የሳቸውን ስርዓት ወይም እሳቸው የሚያራምዱትን ነገር ወደድከው ወይም እየተቀበልከው ይመስላል ይሄ ያቋም መቀየር አይደለም ምክንያቱም ትላንትናም ቢሆን ዛሬም አመራሩን በሳት መፈተን መቻል አለብን እኔ ያንድ አመራር አጨብጫቢ መሆን አልፈልግም ያንድ አመራር ባለኝ ዕውቀት መምከር ባለኝ ተጽኖ ደግሞ ጫና መፍጠር ነው የምፈልገው ነገራችን ላይ ኦህዴድን ወደፊት ማምጣት ስትራቴጂያችን ነበር ኦህዴድ በጣም በሚጣላበት ወቅት በተለይ ዲያስፖራ ውስጥ የነሱን ስም መጥራት ራሱ ኃጢያት በነበረበት ወቅት ኦህዴድን ማጠናከር ባዴንን ማጠናከር ወሳኝ ነው ይሄ ትግል በተለይ ደግሞ ስርዓትና ሀገር ሳይፈርስ ሽግግር እንዲካሄድ ከተፈለገ እነሱን ለማጠናከር ደግሞ በእነሱ ውስጥ ለውጥን ሊቀበሉና ሊመሩ የሚችሉ ግለሰቦችን አይደንቲፋይ ማድረግና መደገፍ አስፈላጊ ነበርና በመጀመሪያ በህዝቡ ላይ የሰራነው ስራ ትልቅ ነው ህዝቡ በቀላል የዛሬ 3 አመት እኮ ኦህዴድ አልማዝ ይዞ ቢመጣ የኦሮሞ ህዝብ አይቀበለው ነበር መጀመሪያ ህዝቡን ማሳመን መቻል ነበረብን ምክንያቱም 90% የሚሆነው የኦሮሞ ልሂቅ
ኦህዴድ ውስጥ ነው ያለው እንዲሁም ያማራውም ሊግ በባዴን ውስጥ ነው ያለው ይሄንን ሊግ ተተነው ኮምፕሊትሊ ለስርዓቱ አስረክበን መሄድ አንችልም ነበር ከዛ ወደፊት ስንመጣ በተለይ በስቴት ኦፍ ኢመርጀንሲው ሌላው ላይ ቴንሽን መጨመር ነበረብን ስርዓቱ ላይ በጣም ከፍተኛ ጫና ማምጣት ነበረብን ሁለት ትግል አለ በስርዓቱ በዛ ጊዜ ሃርድላይነርስ ሶፍት ሪፎርመርስ ምንላቸው ለውጥ ፈላጊና ለውጡን መቀልበስ የሚፈልግ ኃይል ተፈጥሯል ተከፍሏል ኢህአዴግ በሁለት ያን በተከፈለበት ወቅት ያን መካፈል ማስፋት ነበረብን ስለዚህ ጫና መፍጠር ነበረብን ለምሳሌ ያ ስትራይክ ከተማን በሙሉ የዘጋንበት ስትራይክ ብትወስጂ የፓርላማውን ጫና ያደረግንበት ራሳችን አላማ ነበር አይደለ የፓርላማ አባሎች ላይ አሁን እሱ ለምንድን ነው እንግዲህ አሁን አልፎል መናገር እንችላለን እንትሩ እንደሚያሳልፉት ኮሮጆ ሰርቀው እንደሚያሳልፉት እርግጠኛ ነበርኩ እኔ ስቴት ኦፍ ኢመርጀንሲው እንደሚያልፍ እርግጠኛ ነበርኩ ሆኖም ግን ያ ስቴት ኦፍ ኢመርጀንሲ ራሱ የኢህአዴግን መከፋፈል በግልጽ ማሳየትና የለውጥ ፈላጊውን ኃይል የሚያጠናክረው ነበር እነሱ ለጊዜው አላዩትም ግን በዛ ጊዜ አይታሽ እንደሆነ አብዛኛው የሆነው የኦህዴድ አባል እንትሩን አዋጁን አለመደገፉ ከፍተኛ የሆነ ቀውስ ነው በመንግስት ውስጥ የፈጠረው ያደረግነው ጫናዎች ያደረግናቸው በስልክም ያደረግናቸው ካምፔይን ለፕሮባብሊ ለመጀመሪያ ጊዜ በቁጥር በጋድ ኦህዴዶች ከስርዓቱ ጋር እንደሌሉ በጋድ አሳየ ያን ባናሳይ ኖሮ ኢህአዴጎች እኮ አብይን ወደውት አይደለም ወደፊት ያመጡት ወደውት አይደለም ያ ጫና ነው የመጣው ከዛም አልፈን ደግሞ እኛ ደግሞ አብይን ብናሞግስ ደግሞ ያው ከአሸባሪዎች ጋር ይባላል ብዙ ነገሮች አሉ እኛ የሰራናቸው ስልቶች አሉ አልቲሜትሊ ግን ስትራቴጂያችንና ታክቲካችን ትክክለኛ ነው ላቋርጥ ነው ጫ በዛ ጊዜ ላይ ተናገርከው በዶክተር አብይ ላይ ተናገርከው ንግግሮች ስትራቴጂ ነበሩ አውቀህ ነበር ግማሹ ስትራቴጂ ነው ግማሹ ሪል ነው ግማሹ ታምንበታለህ አዎ ባለበት ወቅት የሽግግር ጊዜ ስለሆነ የተፈተነ አመራር ነበር የሚያስፈልገን አዎ በጣም ሪስኪ የሆነበት ሁኔታ ነበር ለማን በተጨባጭ አይተነዋል አብይን ግን አላየነው በነገራችን ላይ ከለማ የቀረበ አብይን ነው ማቀው ግን ለማ ተፈትኗል ዝርዝር ኪስ ይቀዳል እና የተፈተነ አመራር ነበር ከዛ አንፃር በተወሰነ ደረጃም አብይን ራሴን ያስታውሰኛል በጣም ፈጣን ስለሆነ እቺ መኪና ከወሰደ አንገጫግጮ እንዳይጥላት ፍራቻ ነበረኝ እና ፕሮባብሊ ለማ ወይ ገዱ ቢሆኑ ረጋ ይላሉ ትንሽ በእድሜም በስልትም በስለት ይኖራቸዋል ከኔና እንዳቢ ካሉ ሞር አግሬሲቭ ከሆነ ይሻላሉ የሚል ግምት ነበረኝ በዛ ነው መጀመሪያ ነው የኛው ግን አሁን ትችቱን በማቀርብበት ጊዜ ኦልሞስት ሹር ነበርኩ አብይ ጠቅላይ ሚኒስትር እንደሚሆን ግን ታክቲካሊ የሚረዳው ነገሮች ነበሩ ግን በዛ ሰዓት ላይ እርግጠኛ ሆነ ከነበረ እሳቸው ወደ ወንበራቸው እንደሚመጡ ወይም ወደፊት እንደሚመጡ አስበ ከነበረ ቄሮ አላደናገርከውም ወይ ምክንያቱም ይከተል ነበር ቄሮ ይሰማ ነበር በእሳቸው ላይ ያንን ነገር ስትናገርና ፍቃደኛ ለመሆንን በግድ ገዱና አቶ ገዱና ኦፖለማ መገርሳ ወደፊት መምጣት አለባቸው ስትል ለውጡን በተወሰነ ሁኔታ አላንገጫገጨውም ወይ አንገጫገጨዋለሁ ትክክል ነበር ጠቃሚ ነበር ኦኬ ምክንያቱም ያልተፈተነ አመራር ነው ሙሉ በሙሉ ድጋፉን ከሰጠነው ቤተ መንግስት ሄዶ ሊተኛ ይችላል ስለዚህ is a young leader a new leader he has to earn it የቄሮንም ሆነ የህዝቡን ድጋፍ ኢርን ማድረግ ነበረበት አሁን እንዳደረገው ማለት ነው እኔ አመራር በስራ ድጋፍ ሲያገኝ ነው የሚሻለኝ በስራ በሚያደርገው ስራ የዛ ጊዜ የምለው ነገር ነበር እኔ እንዲብያለሁ እናንተ ወደ አመራሮች ሌላ አመራጭ ወስዳችኋል ፈጣሪ እናንተን ትክክል አድርጎ እኔን የተሳሳትኩ እንዲያደርግ ነው መመኛው ነው በየነበር መጽሐፉ ምክንያቱም ይሄ has to earn it አሁን ባደረገው ሁኔታ አሁንም ገና ነው አሁን በሰራው ሁኔታ በተጨባጭ በሚሰራው ስራ ያንን ድጋፍ እያገኘ መምጣት ያን ዳውት በህዝቡ ውስጥ መፍጠር ወሳኝ ነበር ወደፊትም ሌላ አመራር ሲመጣም ይሄን እናደርገው ይሆናል ያንዳንዱ አመራር በሚሰራው በሚናገረው ብቻ በተለይ አዲስ አመራር ሲመጣ በሳት ፈትነን ካላወጣ ነው በስተቀር ችግር ነው የሚፈጠረው ለዚህ ነው ደሞም ያው አይ ቲንክ ፈተናዎችን አልፏል አሁን ስለዚህ ኦፖለማ ወደ ፊት ባለመምጣታቸው ብዙም አይቆጭም ነው አይቆጨኝም አይ ቲንክ አብረው ነው የሚሰሩት ጠንካራ ቲም ነው እሱም ደመቀም ገዱም ሁሉም በቲም ነው እየሰሩ ያሉት
ግን ከታች አሁን አቅም የላቸው በጣም ውስን የሆኑ ጥቂት የሆኑ በጣም ቁርጠኛ በጣም ጎበዝ አመራሮች መጥተዋል እዚህ ሀገር ውስጥ ግን ድርጅታቸው አብሯቸው አልመጣም ገና ቢሮክራሲው አብሯቸው አልመጣም በጣም እየተንቀረፈፈ ነው ቢሮክራሲው ከወደታች ያለው አመራር እንዳውም ፈርሷል እና ያሳስበኛል በእነሱ ጥንካሬ ላይ ተስፋ ቢኖርኝም ከነሱ ጋር አብሮ በእንደዛ ፍጥነት የሚጓዝ ተቋማዊ ድጋፍ የቢሮክራሲውም ይሁን የፓርቲው አለመኖሩ ትንሽ ሄደው ሊያዳክማቸው እንደሚችል ነው መፈራው ስለዚህ በአስቸኳይ ጊዜ አዋጁ ላይ ያው ምሬትን ተናገርክ መሄድ ነበረበት በነገራችን ላይ መሄድ ነበረበት ለምን እንዳደረገው ይገባኛል ታክቲካሊ ለምን እንዳደረገው በደንብ ይገባኛል ግን የአመራር ጥንካሬ በክራይሲስ ጊዜ ነው የሚታየው ያ አዋጅ ብዙ ህይወት ነው ያስከፈለን የሞራል ጥያቄም ነበረ ከዛ ፊት የታወጀው አዋጅ ጉዳት ያደረሰበት ሁኔታ ነበረ መሄድ ነበረበት ሆኖም ግን አለመሄዱ ፕሮባብሊ ለርቶ ሊሆን ይችላል በኢህአዴግ ውስጥ በሚደረገው ሁኔታ ውስጥ either way በአጠቃላይ ከዛ ጋር ተያይዞ የተደረገው ነገር በጣም ወሳኝ ነበረ ለመጣው ለውጥ የዛ ላይ በአዋጁ ላይ የተደረገው ትንቅንቅ ብዙ ነገሮችን ግልጽ ያደረገና በተለይ ከውጪ ለሚያዩት በኦህዴድ ውስጥ ምን ያህል ስራ እንደሰራን በደንብ ያሳየ ኦህዴድ ሙሉ በሙሉ ከስርዓቱ የተነጠለ እንደሆነ በተጨባጭ ያሳየ ሁኔታ ነበር መሰረታዊ ሆኑ የኦሮሞ ጥያቄዎች በዚህ ጊዜ ውስጥ ይመለሳሉ ብለህ ታምናለህ በአዲሱ እንቅስቃሴ መፍትሄ ያገኛሉ ብለህ ታስባለህ የኦሮሞ ህዝብ ጥያቄ ፈንዳመንታሊ 3 ናቸው አንደኛው ፈጣሪ በሰጠው ንብረት ላይ ጥሮ ግሮ ከደህነት ራሱን ማላቀቅ ነው ሁለተኛው በቀዩ ላይ አለመገደል አለመፈናቀል የሰላም ጥያቄ ነው ሶስተኛው በአካባቢው ላይ በመንደሩ ላይ እሱ በፈቀደው ህግና እሱ በመረጠው ሰው መተዳደር ነው የሚፈልገው ከውስጡ ሌላ ሰው በሚመርጥለት ወይ ደግሞ ከላይ በሚሾምለት ወይ ከሌላ ቦታ በሚመጣ መተዳደር አይፈልግም ስለዚህ የዲሞክራሲ የልማትና የሰላም አላማው ይሄ ነው ይሄን አላማ ለማሳካት ጋሬጣው አምባገነናዊ ስርዓት ነበር ባለፈው 50 አመታት ያደረግነው ትግል አምባገነናዊ ስርዓትን የመለወጥ የማፍረስ ነው ዲሞክራሲያዊ ስርዓት ከመጣ በዲሞክራሲያዊ ስርዓት ውስጥ የኦሮሞ ህዝብ ራሱን ያስተዳደረ ከሌላው ጋርም ራሱን ያቆራኘ በሚያደርገው ጥረት ከድህነት ራሱን ማላቀቅ ይችላል የራሱንና የአካባቢውን ሰላም ማስከበር ይችላል ዲሞክራሲውን መገንባት ይችላል ስለዚህ አሁን የተጀመረው ለውጥ ወደ ዲሞክራሲ ካሻገረን ነፃ ተፎካካሪና ሰላማዊ ምርጫ ተካሂዶ በህዝብ የተመረጠ መንግስት ከመጣ የኦሮሞ ህዝብ አላማውን ለማሳካት የሚያስችለውን ተቋማዊ ብቃት እየገነባ ነው የሚመጣው እኔ የኦሮሞ ህዝብ ጥያቄ እንደሚመለስ እርግጠኛ ነኝ ከእንግዲህ በኋላ ኦሮሚያ ውስጥ አምባገነን መሆን አይቻልም እንኳን አምባገነን ሆኖ በዲሞክራሲም ራሱ ይሄን ወጣት መግዛት ቀላል አይደለም የማይገዛ የማይበገር ትውልድ ፈጥረናል ማንንም አይደለም በኢትዮጵያ መንግስት አቅም የአሜሪካን የራሻና የቻይናን አቅም ገንብተሽ ይዘሽ መተሽ ኦሮሚያን ጨቁናለሁ ቢባል ህዝቡ ያልቃታል እንጂ ለአንድ ቀንም በጠመንጃ አይተዳደርም ይሄ በጣም ሙሉ ኮንፊደንስ ይሰጠኛል ከእንግዲህ በኋላ ኦሮሞን የሚበዘብዝ ኦሮሞን የሚጨቁን ስርዓት ኢትዮጵያ ውስጥ ሊመጣ አይችልም ቢመጣም ሁለት ቀን ሊያድር አይችልም ያ ብቻ አይደለም ሲቪክ ሶሳይቲዎችን ገንብተናል የስትራቴጂካሊ በጣም ሶፊስቲኬትድ የሆነ ትውልድ መፍጠር ችለናል ትልቁ ቻሌንጅ አሁን ከሌላው ማህበረሰብ ጋር እያቆራኘን የጋራ ሀገር የጋራ ዲሞክራሲ የጋራ ልማት መገንባት መቻል አለብን ምክንያቱም ኦሮሞ ሰላም የሚያገኘው ብቻውን ሊያገኝ አይችልም ጎረቤቱ ሰላም ሲሆን ብቻ ነው ኦሮሞ ልማት የሚኖረው ከሌላው ጋር ሲነግድ ብቻ ነው ከሌላው ጋር የልማት ፖሊሲዎችን ሲያቀናጅ ብቻ ነው እና ይሄንን የቅንጅት ስራ በስፋት መስራት መቻል አለብን ነገር ግን ይሄን ሁሉ ለመስራት ደግሞ ወደ ዲሞክራሲ አስቀድመን መሻገር አለብን አሁን እየተደረገ ያለው የፖለቲካል ሊበራላይዜሽን ነው ዲሞክራታይዜሽን አልተጀመረም ገና ኢትዮጵያ ውስጥ የፖለቲካል ምህዳሩን የማስፋት ስራ ነው እየተሰራ ያለው የምህዳር ማስፋቱ አስፈላጊ ነው የሚዲያው ስራ መስራት መጀመሩ የተለያዩ ሲቪክ ኦርጋናይዜሽኖች ስራ መስራት መጀመራቸው ሰው በሐሳቡ መታሰር መቆሙ ይሄ አስፈላጊ ነው አስፈላጊ ኮንዲሽን ነው ግን በቂ አይደለም
የፖለቲካ ልሂቃኑ የፖለቲካ አመራሩ ፓርቲዎቹ በፍጥነት በመወያየት በምርጫ ሂደት ላይ በምርጫ ህግጋት ላይ ሩል ኦፍ ዘ ጌም ነው የፖለቲካ ሩል ኦፍ ዘ ጌም ላይ መስማማትና አገሪቷን መሻገር አለባቸው ከዛ በኋላ ደግሞ የተቋም መገንባትና ወደ ልማት ወደ ሌሎች የምንሰማራበት ሁኔታ ይፈጠራል ባጭሩ እኔ የኦሮሞ ህዝብ ጥያቄ አልተመለሰም ገና ነው ግን ጥያቄውን ለመመለስ የሚያስችል የፖለቲካ ሁኔታ እየመጣ ያለ ይመስለኛል ቄሮ ትግል ተጠልፏል በሌላ ሰዎች ተጠልፏል የሚሉ ሰዎች አሉ ነው አንተ መንገድ ዝጋ ቄሮ ስትለው መንገድ ይዘጋል ተለያዩ ትዛዞችን ተቀብለዋል የአገሪቷን ካዝና ዘርፈው ነው ሄዱት ባዶ ካዝና ነው ላብዬ ሰጡት ምንም ነገር የለባትም እና ጸጉረ ልውጥም የሚለውን አንተ እንዴት ትረዳዋለህ አደጋስ አለው ወይ በጣም መንከርፈፍ እያየው ነው በገዩን ፓርቲም በጣም መንከርፈፍ 4-5 ወር ሊሆነን ነው እየተሰራ አይደለም በተቃዋሚውም አገር ቤት መግባታቸውን ብቻ በጣም ደስ ብሏቸው ተዝናንተው ቁጭ ያሉበት ሁኔታ ነው ያለው ከዚህ የበለጠ ስህተት አለማፈጸሙ ራሱ ቅድም እንዳልኩ አንዱ ያስፈራኝ እሱ ወደፊት ሲያመጡት የነበረ ከዚህ የበለጠ ስህተቶችን አለማፈጸሙ ራሱ እኔ እግዚአብሔር እቺ ነገር ስለሚወዳት ነው ይመስለኝ አንተ ዳይሬክተር ሆነ በመተሰራበት ሚዲያ ላይ ተደጋጋሚ ቃላቶችን ሰምተን ነበር መጤ ሰፋሪ ሆምለስ የሚሉ ቪዲዮዎችን አይቻለውና የሰው መፈናቀል እኮ እዚህ ሀገር ውስጥ ከኦሮሞ የበለጠ የተፈናቀለ የለም ያው የኦሮሞ መገደልና መፈናቀል መቸገር ኖርማል ስለሆነ nobody really cares ከ3 ሚሊዮን በላይ ኦሮሞ ተፈናቅሏል ከዚህ ከሚዲያ ጋር በተገናኘ የቦርድ አባላቶች እና ጋዜጠኞች ጥለው ሄደዋል ሚዲያውን እና ጃዋር አምባገነን ስለሆነ ነው አምባገነን አመራር ነው ብለውሃል አምባገነን ነኝ ብለህ ታስባለህ እንደ ኦኤምን አይ ከፍተኛ ውለታ ነው ለዚህ ሀገር የዋል ነው ከፍተኛ ስራ ነው የሰራ ነው ከኛ የበለጠ ኢትዮጵያ ውስጥ ኢንፎርሜሽን የሚያገኝ ሚዲያም ሆነ መንግስትም ተቋም አልነበር የዚህ ሀገር ያለውን ሲስተም ኦልሞስት ከላይ እስከ ታች ቦጥቦጥ ነው ውስጡ ነበር የነበሩት የደህንነትና የመከላከያ ሰዎች ስለ ኦሮሞ ህዝብ ስለ አማራ ህዝብ ሲናገሩት የነበረው አጸያፊ ቃል በሚዲያ ሳይሆን በግል ለመስማት ይጸይፍ ነበር ተማሪ ያለ በዋሽንግተን ላይ በነበረ ሰልፍ ላይ ኢትዮጵያ ከኦሮሚያ ትውጣ የሚለው በጣም ባነጋጋሪ የነበረውን